እግዚአብሔር እያዘነ ነው። በብዙ ፕሮቴስታውያን ልብ ውስጥ ያለች ብዙ መዝሙሮችን ያወጣች ብዙ መዝሙሮችን የጻፈች በፕሮቴስታንት እምነት ተከታዮች ዘንድ ታላቅ ተወዳጅነትና ታላቅ ክብርን ያተረፈች ዘማሪ ሶፊያ ሽባባው ዛሬ ምን አለች? ዘማሪ ሽባባው ወደ ኦርቶዶክስ እመለሳለሁ በማለቷ የብዙዎች ልብ ደንግጧል። የብዙዎች ልብ ተሸብሯል። ብዙዎች አዝነዋል። ብዙዎች አልቅሰዋል። ብዙዎች ልባቸውም ወርዷል። በዚህም ምክንያት ብዙ ሰው ምንድነው ምክንያቱ በማለት በመጠየቅ ላይ ይገኛል። ውድ የዩቲዩብ ቻናላችን ተከታታዮች ዛሬ አዲስ መረጃዎችን ይዘን ስለቀረብን ሰብስክራይብ፣ ላይክ፣ ሼር በማድረግ እናም በኮሜንት ሴክሽን ላይ የራሳችሁን ሐሳብ በማስቀመጥ እንድትከታተሉን ስንል በአክብሮት እንጠይቃለን። ሶፊያ ሽባባው ምን አለች? ሶፊያ ሽባባው ምን ገጠማት? ሶፊያ ሽባባው በብዙዋን ዘንድ እንዲነጋገር ርዕስ የሆነውን ሐሳብ በምን ፕላትፎርም ልትናገር ቻለች? የእነዚህንም ጥያቄዎች መልስ በብሎም በዚህ ቪዲዮ መጨረሻ እንደምታገኙ ቃል እየገባን እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ ስንል በአክብሮት እንጠይቃለን። ሶፊያ ሽባባው ከሐዊ ማህበረሰብ ተወልዳ በሐዊ ማህበረሰብ አድጋ ሰዎችን ሁሉ የምታከብር ለኢትዮጵያዊነት ክብር ያላት ኢትዮጵያዊ ምርጥ የፕሮቴስታንት ዘማሪ መሆኗ ሐቅ የሆነ ማንም የሚያውቀው ገሃድ የሆነ እውነታ ነው። በብዙ ዝማሬዎቿም ኢየሱስን ክርስቶስን የምታከብር ክርስቶስ ቤዝድ የሆነ መዝሙሮችን የምትዘምር ክርስቶስ ላይ ያተኮሩ መዝሙሮችን የምትዘምር ስማ በለው ለጨላለመበት ስማ በለው ኢየሱስ አለለት በማለት ብዙ መዝሙሮችን ያወጣች ክርስቶስን የምታከብር ክርስቶስን የምትወድ በጣም ጥልቅ የሆነ ለክርስቶስ ፍቅር ያላት እንቁ ዘማሪ መሆኗን ሁላችንም እናውቃለን። ይህም እንዲህ ሆኖ ሳለ ሶፊያ ሽባባው ውስጧ እንደተጨነቀና ውስጧ እንደተረበሸ የሚገልጹ አይነት ድርጊቶችን በሶሻል ሚዲያ ላይ እያስተጋባች ትገኛለችም። ይህም እንዲህ ሆኖ ሳለ ሶፊያ ሽባባው በተደጋጋሚ ጊዜ በተደረገላት ኢንተርቪው መካከል ለኦርቶዶክሳውያን በጣም ታላቅ ክብር እንዳላትና ኦርቶዶክሳውያን እንደምታከብር የጥንት የጠዋቱ እንደሆነ በመግለጽ ብዙ ብላለች። ብዙም ተናግራለች። ባክግራውንዴም የተነሳውበትም ኦርቶዶክስ ነው ትላለች። ይህም ማለት ከጀመረችም የሰነባበተችና በጣም የቆየች መሆኑ በብዙሃን ዘንድ የታወቀ ሀቅ ነው። ግን ምንድነው ሶፊያን የገጠማት? ሶፊያ ምን አዲስ ነገር ተፈጥሮ ነው ይህንን ሐሳብ በዚህን ታይም ማመንጨት የጀመረችው? ይህ የሁሉም ሰው ጥያቄ ነው። ምንድነው የነበረው እምነት ውስጧ የነበረ እምነት ልክ አይደለምን የሚሉ ጥያቄዎችን በብዙሃን ዘንድ አስነስቷልም። በሌላ በኩል ደግሞ በፕሮቴስታውያን ልብ በጣም ድንጋጤ፣ ሐዘን ወሯቸዋል። ምንድነው የተከሰተው? አንዳንዶቹ ድሮም ቢሆን ሳይገባት ሳትረዳ እውነቱ ሳይገባት ከኦርቶዶክስ እምነት ዘንድ ወደዚህ የመጣች መሆኗን የሚናገሩ ሰዎች ብዙ ናቸው። በሌላ በኩልም ደግሞ በጣም አዝነናል፣ በጣም ተከፍተናል፣ በጣምም ልባችን ተሰብሯል በማለት ሶሻል ሚዲያ ላይ የሚናገሩ ሰዎች እየበዙ ይገኛሉ። አንዳንድ ፕሮቴስታውያን ደግሞ የራሳቸውን መላምት አስቀምጠዋል። ከቀድሞ ፍቅረኛዋ ከቀድሞ የትዳር አጋሯ ከዶክተር ወዳጀና ጋር ያላትን ሪሌሽንሺፕ ማንም የሚያውቀው ጋር ላይ የነበረ እውነት ነው። ስለዚህ እሱን ፍቅር ለመመለስ ቤተሰቧን ለመገንባት የምታደርገው ጥረት ሊሆን ይችላል በሚል የራሳቸውን መላምት እያስቀመጡ ይገኛሉ። ምክንያቱም አንዲት ሴት ለልጆቿ ስትል እናት ስለሆነች ምንም ነገር ልታደርግ ትችላለች እንጂ የክርስቶስ ፍቅር ከውስጧ ጠፍቶ አይሆንም እና በዛም ወይ መረዳት ተገቢ ነው በማለት የራሳቸውን ሐሳብ እያስቀመጡ ይገኛሉ። ይህ እንዲህ ሆኖ ሳለ ሶፊያ ሽባባው ከዚህ በፊት በሶሻል ሚዲያ ላይ በራሷ ገጽ ያጋራችን የጽሑፍ መልእክት እንዳለ ልናስታውሳችሁ እንወዳለን። በዚህም ጽሑፍ ላይ ያጋራችን ጽሑፍ እንደሚለው ከሆነ እኔና ባለቤቴ ከዚህ በኋላ አብረን ልንቀጥል አንችልም። አብረን እንዳንቀጥል የሚያደርጉን ብዙ ነገሮች አሉ። ከሱ ጋር ተነጋግረን ችግራችንን ፈተናል። ስለዚህ እኛ ይቅር ተባብለናል። ማናችንም ግን ከዚህ በኋላ አንድ ላይ ልንሆን አንችልም። ስለዚህ ሁላችሁም ከኔ ህይወት እንድትወጡና
ለልጆቼም ተጨንቃችሁ ያወራችሁ ሰዎች ከህይወቴ እንድትወጡ እንድትጠነቀቁ በቃ ከዚህ በኋላ ምንም አይነት አስተያየትም ሆነ ሐሳብ በእኔ ህይወት ላይ እንድትሰጡኝ አልፈልግም በማለት በህይወቴ ጣልቃ አትግቡ በማለት ልጆቼም ደግሞ ይህን ሐሳብ ይጋሩታል፣ አይፈልጉትም። ከሱ ጋር ሆኜ ድጋሚ ህይወትን እንድቀጥል አይፈልጉም በማለት ልጆቼ አሁን ላይ ዕለት ተዕለት የሚጠይቁኝ ጥያቄ ቢሆን ሌላ ባል አግብቼ ህይወቴን እንድቀጥልና እነሱን እንዳሳድግ እንደሚፈልጉ እየነገሩኝ ይገኛሉ። ስለዚህ ልጆቼ ፍላጎት የላቸውም፣ እኔም ፍላጎት የለኝም፣ ባለቤቴም ፍላጎት የለውም፣ የቀድሞ ባለቤቴ ማለቴ ነው። ስለዚህ ሁላችሁም ከኔ ህይወት እንድትወጡና ህይወቴን በደስታና በሰላም እንድመራ እንድትፈቅዱልኝ ስል እማጸናችኋለሁ ብላለችም። ይህንንም ስትናገር እናንተ ከፍቅር የመነጨ ለኔ ከማሰብና ለልጆቼ ከማሰብ እንደሆነ በመረዳት ግን ይህ አመለካከት ልክ እንዳልሆነና ልጆቼም ይህንን ነገር እንደማይፈልጉት ባለቤቴም ሆነ ይህንን ሐሳብ እንደማይደግፈውና እኛም ደስተኛ ሆነን እየኖርን እንደሆነ ልንገልጽላችሁ እንወዳለን በማለትም ሐሳቧን አስቀምጣለችም። ይህ እንዲህ ሆኖ ሳለም ይህ ሰሞኑን የተነሳው ሐሳብ የእሷ ወደ ኦርቶዶክስ የመመለስ ሐሳብ ከየት የመነጨ ነው የሚለውን ብዙ ሰዎች እየጠየቁ ይገኛሉ። አንዳንዱ ከዚህ በፊት እንደጠቀስኩላችሁ ለትዳሯ ሰላም ስትል ነው ይላሉ። ግማሹ ደግሞ በሌላ በኩል የገባት እውነት ስላለ ነው በማለት ከኦርቶዶክሳውያን በኩል ያሉ ሐሳቦች ይነሳሉ። ከራሷ አንደበት ስንሰማ ቃል በቃል ያለችው እንዲህ ነበር። ቅርታ አልጠይቅም ለኦርቶዶክስ ስመለስ። እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለሴ አይቀርም። ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር የኦርቶዶክስን አማቀው ስወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ የተወለድኩት ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም ስትልም በሶሻል ሚዲያ ድፍረት የተሞላው ንግግር ስትናገር ተስተውሏል። ይህም በእንዲህ እንዳለ ልክ የሶሻል ሚዲያው ላይቭ እንደተጠናቀቀ ከሰዓታት በኋላ በሌላ ሀሳብ እንዲህ ስትል መጣች። እኔ ላይቭ ላይ ልናገር የሞከርኩት ስለ ክርስቶስ ኢየሱስ ነው እንጂ ስለ ራሴ ወደ ኦርቶዶክስ ለመሄድ ሀሳቡ ኖሮኝ ወይም እቅድ ኖሮኝ አይደለም ስትል ተናግራለችም። ይህንንም ሀሳብ ስታስረዳ እኔ በላይቭ ላይ ለመናገር የሞከርኩት እኔ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ችግሮችን ማስተካከል እንዳለባቸውና ማስተካከል ከቻለች ወደ ኦርቶዶክስ ቤተክርስቲያን ሁላችንም ፕሮቴስታንቶች እንደምንሄድና የቀድሞ ቤታችን መሆኑን ለመግለጽ መሞከሬ እንጂ አሁን ላይ ኦርቶዶክስ ቤተክርስቲያን ላይ ያለው አስተምህሮ ልክ ነው፣ ትክክል ነው ማለቴ አይደለም። መዳን በክርስቶስ ብቻ ነው። ከክርስቶስ ውጪ ሌላ መንገድ የለም። የመግቢያ መንገድ አንድ ነው፣ እርሱም ክርስቶስ ኢየሱስ ብቻ ነው። በሩ እኔ ነኝ ብሏል በማለት ሐሳቧን ገልጻለችም። ሐሳቧን ስትቋጭም አንዳንድ ዩቲዩበሮች ለራሳቸው ሳንቲም መሸቀጫ ብለው የኔም ቪዲዮ ቆራርጠው በሶሻል ሚዲያ ላይ እያሰራጩ ስለሆነ ከድርጊታቸው እንዲቆጠቡ ስትል በአክብሮት ጠይቃለችም። ውድ የዩቲዩብ ቻናላችን ቤተሰቦች ያለው እውነታ ያለው ሀቅ ይህ ነው። እናንተ በራሳችሁ በኩል ምን ትላላችሁ? እሷ ያለችው ነው ልክ ወይስ በዩቲዩብ ላይ የሚዘዋወረው ሐሰተኛ ዜና ነው? ስለዚህ ሁላችሁም የየራሳችሁን ሐሳብ በኮሜንት ሴክሽን ላይ እንድታሰፍሩ ስል በአክብሮት ጠይቃለሁ። ሰላም ቸር ሰንብቱ።